ጄሲካ ትባላለች። ጄሲካ ከሴት ልጇ ጋር በአሌክዛንድሪያ ውስጥ ትኖራለች። የመኖሪያ አፓርትመንታቸውን ትወደዋለች። ነገር ግን ቤት ውስጥ ስትሆን ሳሏ እንደሚብስባት አስተውላለች። ስለዚህ ጄሲካ በቤት ውስጥ ችግሮች ላይ በአካባቢው ወደሚደረግ ስብሰባ ሄደች። ያኔ ነው ስለ ጤናማ ቤቶች አውታረ መረብ ወይም ሄልቲ ሆምስ ኔትወርክ የሰማችው። የጤናማ ቤቶች አውታረ መረብ ወይም ሄልቲ ሆምስ ኔትወርክ በአሌክዛንድሪያ የሚገኝ የተለያዩ ድርጅቶች የተወከሉበት ቡድን ሲሆን በአካባቢው ነዋሪዎች ቤት ውስጥ ያሉትን ሁኔታዎች ለማሻሻል እየሞከረ ይገኛል። በ2023 አውታረ መረቡ በአሌክዛንድሪያ ውስጥ ያሉ ነዋሪዎች በቤታቸው ውስጥ ምን ነገሮች ለጤናቸው ጎጂ እንደሆኑ ለመጠየቅ የዳሰሳ ጥናት አዘጋጀ። የከተማዋ ነዋሪዎች ዋነኛዎቹ ችግሮቻቸው ተባዮች፣ ጭስ፣ ሻጋታ፣ የማያስፈልጉ ቁሳቁሶችን መሰብሰብ ወይም መዝረክረክ፣ መጨናነቅና የጥገና ችግሮች እንደሆኑ ተናግረዋል። የጤናማ ቤቶች አውታረ መረብም ችግሮቹን የበለጠ ለመረዳት ይረዳው ዘንድ በ2024 ለወደፊት እነዚህን የቤት ውስጥ ሁኔታዎች ለማስተካከል ነዋሪዎች ሀሳባቸውን እንዲያቀርቡ የጋበዘበትን ስብሰባዎች አካሂዷል። ነዋሪዎችም ብዙ ሀሳቦች አቅርበዋል። ለምሳሌ የአእምሮ ጤናን መደገፍ፣ አስፈላጊ ግብአቶችና መረጃ ለማግኘት ቀላል ማድረግ እና እንቅፋት የሚሆኑ ስርዓቶችን መለወጥ ይገኙበታል። ሄልቲ ሆምስ ኔትወርክ የነዋሪዎችን ሀሳቦች ቀጣዩን የጤናማ ቤቶች የድርጊት መርሃ ግብር ለማዘጋጀት እንደ ግብአት ተጠቅሟል። እቅዱ በቀጣዮቹ ጥቂት ዓመታት ውስጥ ዋና ዋና የቤት ውስጥ የጤና ችግሮችን ለማሻሻል የሚሰሩ ስራዎችን ያስቀምጣል። ከዚህ በኋላ ከሚወሰዱ እርምጃዎች ጥቂቶቹ የሚከተሉት ናቸው። መረጃን መሰረት ያደረጉ የተባይ መቆጣጠሪያ መንገዶችን ማዘጋጀት፣ በመኖሪያ ህንፃዎች ውስጥ ማጨስን የሚከለክሉ እርምጃዎችን በጋራ ማውጣትና መተግበር፣ ሻጋታዎችን ለመለየትና ለማስተካከል የሚያግዙ የግብአትና የመረጃ ምንጮች ተደራሽነትን መጨመር፣ ከፍተኛ የመዝረክረክ ወይም ቁሳቁስ የማጠራቀም ዝንባሌ እንዲኖር ምክንያት ለሚሆኑ የአእምሮ ጤና ችግሮች መፍትሄ መፈለግ፣ የቤት ሁኔታዎችን ሪፖርት ማድረግን ቀላል ለማድረግ ከአሌክስ 311 ወይም አሌክስ 311 ጋር አጋርነትን መፍጠር። በtinyurl.com /healthy homes ALX ላይ ወይንም በtinyurl.com/healthy homes ALX ላይ እቅዱን ማየትና እንዴት መሳተፍ እንደሚችሉ ማወቅ ይችላሉ። የቤት ሁኔታ ችግር አጋጥሞት ከሆነ እባክዎ ለአሌክስ 311 ወይንም ለአሌክስ 311 ሪፖርት ያድርጉ።